ሰላም ውድ የዘመን ስፖርት ቤተሰቦች እንዴት አደራችሁ? የአረብ ማለዳ ስፖርታዊ ሁኔታዎችን የምናቀርብበት ጊዜው ደርሶ መጥተናል። አብራችሁ እንድትቆዩ እንጋብዛለን። የማንቸስተር ዩናይትዱ ድንቅ ተጫዋች ዋይን ሩኒ በተጫዋቾች ዝውውር ላይ ትልቅ ለውጥ ማድረጉ ክለቡ በሜዳ ላይ ያለውን እንቅስቃሴ ማሻሻል የሚጀምርበት ብቸኛው መንገድ እንደሆነ ተናግሯል። ዩናይትዶች ከ51 ዓመታት በፊት ወደ ምድብ ድልድል ከገቡበት ጊዜ አነስቶ እስከ ታችኛው ሊግ ወርደው ቢያጠናቅቁም የዘንድሮ የውድድር ዘመን ግን በታሪካቸው አስከፊው ዓመት ያደርገዋል። ቀይ ሰይጣኖች በ2025-26 የአውሮፓ የውድድር መድረክ የሚገቡበት ብቸኛው መንገድ የአውሮፓ ሊግ ዋንጫን ማሳካት ነው። የክለቡ ባለቤት ሰር ጂም ራትክሊፍ እንደ አውሮፓ አቆጣጠር በ2028 የውድድር ዘመን የፕሪሚየር ሊግ ዋንጫን ኢላማ አድርጓል። ነገር ግን 12 ታላላቅ ዋንጫዎችን ያነሳውና በ13 ዓመታት የክለቡን ሪከርድ ያስመዘገበው ዋይን ሩኒ በኦልድ ትራፎርድ እስከ 15 የሚደርሱ ተጫዋቾች ሳይቀየሩ የሚስተካከል ምንም መንገድ አይታየኝም ብሏል። በዩናይትድ ቤት ሁለት ተጫዋቾች ብቻ መቅረት ሲኖርባቸው እነሱም ብሩኖ ፈርናንዴዝ እና ኮቢ ማይኖ ብቻ ናቸው ይላል ሩኒ። አሁን ያሉት ተጫዋቾች የጠፉና የሚፈሩ በማለት ገልጿቸዋል። ጆሹዋ ኪሚች በመጨረሻ በባየር ሙኒክ ቤት እስከ ሰኔ 2029 ድረስ የሚያቆየውን አዲስ ኮንትራት ውል ፈርመዋል። የ30 ዓመቱ አማካኝ ከባየርን ጋር በነበረው ውል በመጪዎቹ 3 ወራት የሚጠናቀቅ የነበረ ሲሆን በዚህ ክረምት እንደ አርሰናል፣ ሊቨርፑል፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ ባርሴሎና እና ሪያል ማድሪድ በነፃ ዝውውር ለመውሰድ ፍላጎታቸውን ሲገልጹ ነበር። ፓሪስ ሴንት ጀርመን ይፋዊ ጥያቄ ያቀረቡ ቢሆንም ነገር ግን ኪሚች በሙኒክ ለመቆየት ተስማምቷል። ባየር ሙኒክ አዲሱ ላስፈርሞታል። ተከታታይ የቡንደስሊጋ አሸናፊው ከውሳኔው በስተጀርባ ያለውን ያስተሳሰብ ሂደት ሲገልጽ ባየር ሙኒክ የስፖርት ግቦችን ለማሳካት በጣም ጥሩ ምርጫዬ ነው። ውሳኔን የወሰንኩት በዛ ላይ ተመርኩዤ ነው። በአሁን ጊዜ ከፍተኛ ስኬት እንዳገኝ የቡድን ጓደኞቼ፣ የአሰልጣኞችና የክለብ አባላት የተሻሉ ምርጫዎች ናቸው። እዚህ ምቾት ይሰማኛል ብሏል። የባየር ሙኒክ ፕሬዝዳንት ኸርበርት ሃይነር ለስፖርት ማኔጅመንታችንና ለቦርዳችን አድናቆት ያስፈልጋል። ማሊያ ለብሰው ብቻ ሳይሆን ኃላፊነት የሚወስዱ ተጫዋቾችን ቡድናችን ይፈልጋል። በሜዳ ውስጥና ከሜዳ ውጭ ጆሹዋ ኪሚች የምንፈልገው ተጫዋች ነው ብሏል። አእምሯዊነትና ማንነት ጆሹዋ ኪሚች የምንፈልገው ለዚህ ነው ሲል የስፖርት ቦርድ አባል ማክስ ኤብረል ተናግሯል። ለዓመታት የባየርን ዲኤንኤን ወደ ውስጥ አስገብቶ በሜዳው ላይም ሆነ ከሜዳ ውጭ ገልጿል። ሌሎች በሚያቆሙበት ቦታ እሱ ገና መጀመሩ ነው። ቡድናችንን መምራቱን ስለሚቀጥል በጣም ደስ ብሎናል። የባየርን ስፖርት ዳይሬክተር ክርስቶፍ ፍሬውድ ተናግሯል። እያንዳንዱ ሰው ጆሹዋ ኪሚች ለጨዋታውና ለክለቡ ምን ያህል ፍቅር እንዳለው በየደቂቃው በጨዋታው ውስጥ ማየት ይችላል። እሱ እንደ መሪ መንገዱን ይመራል፣ ሰዎችን ወደፊት ይገፋልና መነሳሻን ይሰጣል። ወደፊት ባየርን ያለማቋረጥ የሚያራምድ አንቀሳቃሽ ኃይል ነው ሲል ገልጾታል። በአውሮፓ ሊግ ወደ ሩብ ፍጻሜ ለማለፍ በተደረገ የሁለተኛ ዙር የመልስ ጨዋታ ማንቸስተር ዩናይትድ ከሪያል ሶሲዳድ ተገናኝተዋል። በመጀመሪያው ዙር አንዳቸው የተጠናቀቀው ጨዋታ በምሽቱ ፍልሚያ ባለሜዳዎቹ ቀይ ሰይጣኖች ወደ ሜዳቸው አፈግፍገው መጫወት ጀመሩ። በ8ኛው ደቂቃ ዲላይት በ16 ውስጥ በሰራው ጥፋት እንግዳዎቹ ሪያል ሶሲዳዶች መሪ መሆን ቻሉ። ከዚህ ጎል በኋላ ጫና ፈጥረው የተጫወቱት ባለሜዳዎቹ ማንቸስተሮች በ14ኛው ደቂቃ ባገኙት ፔናልቲ ብሩኖ ፈርናንዴዝ አስቆጥሮ አቻ መሆን ቻሉ። በዚህ ጎል የተነቃቁት ቀይ ሰይጣኖች ደጋግመው የጎል ሙከራ ማድረግ ቻሉ። ነገር ግን ካለ ተጨማሪ ጎል የመጀመሪያው 45 ተጠናቀቀ። ከረፍት መልስ 3 ተጫዋቾችን የቀየሩት ሪያል ሶሲዳዶች ጨዋታውን ለመቆጣጠር ፈልገው የነበረ ቢሆንም አራምቡሩ በሰራው ጥፋት በ64ኛው ደቂቃ ከሜዳ ሊሰናበት ችሏል። ከዚህ በኋላ ተጭነው መጫወት የቻሉት ማንቸስተሮች አከታትለው 3 ጎል በማግባት 5-2 በሆነ ድምር ውጤት ወደ ሩብ ፍጻሜው ማለፍ ችለዋል። በሌላ የአውሮፓ ሊግ ጨዋታ ቶተንሃም ከኤዜድ አልካማር የተገናኙ ሲሆን ቶተንሃም ወደ ሩብ ፍጻሜው መቀላቀል ችሏል። ሚኬል አርቴታ አርሰናል በቻምፒየንስ ሊግ የሩብ ፍጻሜ ጨዋታ ሪያል ማድሪድን ለማሸነፍ ከፈለገ ወደ ምርጥ ብቃት መመለስ እንዳለበት አስታውቋል። አርሰናል አሁን ላይ የተወሰነ የአቋም መንሸራተት ቢታይበትም ለዚህም ምክንያቱ ያሉት ተጫዋቾች በጉዳት ማጣታቸው እንደ ምክንያት እየተቀመጠ ይገኛል። አርሰናል የዚህን ዓመት ውድድር ሲጀምር ዋንጫዎችን ለማሳካት
ማሳካት ቢሆንም አሁን ላይ ግን የመጨረሻ ተስፋቸው ሻምፒየንስ ሊግ ብቻ ሆኗል። ሪያል ማድሪድ ከአትሌቲኮ ጋር ባደረገው አወዛጋቢ ግጥሚያ በመለያ ምት አሸንፎ በሩብ ፍጻሜው አርሰናልን ይገጥማል። በአውሮፓ መድረክ የካበተ ልምድ ያለው ሪያል ማድሪድ ወጥ የሆነ አቋም ማሳየት ከተሳነውና በአውሮፓ መድረክ ከተሳትፎ የዘለለ እምብዛም ታሪክ ከሌለው አርሰናል ከ26 ቀናት በኋላ በመጀመሪያው ዙር በኤምሬትስ ስታዲየም ይገናኛሉ። አርቴታ የአርሰናል ደጋፊዎችን በኤምሬትስ ታላቅ ድጋፍ እንዲያሳዩ ጥሪ ሲያቀርብ የተጫዋቾች ወቅታዊ አቋም የትኛው ቡድን ወደ ቀጣዩ ቻምፒየንስ ሊግ ዙር ማለፍ እንዳለበት ሊወስኑ እንደሚችሉ ተናግረዋል። የመጀመሪያው ነገር በሁለቱም ጨዋታዎች በየደቂቃው በንቃት መጫወትና ጥሩ መሆን አለበት ሲል አስጠንቅቋል። ጨዋታው በሳጥኖች ውስጥና በግለሰብ ተሰጥኦዎች ሊወሰኑ ይችላሉ። በሜዳችን የመጫወት እድል ስናገኝ የማይገመት ሁኔታን እንፈጥራለን። ይህ ወሳኝ ነው። ለአርሰናል ከባድ መሆኑ አያጠራጥርም። ነገር ግን መድፈኞቹን በድጋሚ የአውሮፓ ታላቅ ቡድኖች አድርጎ ለመስራት የሚደረግ ጉዞ ነው። በሻምፒየንስ ሊግ ሩብ ፍጻሜ ለሁለተኛ ተከታታይ ውድድር ዘመን ደርሰናል። እናም ይህም ማድረግ በጣም ከባድ መሆኑን መገንዘብ አለብን። አሁን ቀጣዩን እርምጃ መጓዝ እንፈልጋለን። አስፈላጊው እሱ ነው። ምክንያቱም የኛ ማሸነፍ ለክለቡ ያስፈልጋል። እኛ ምርጥ ለመሆን የምንፈልግና ካለም ምርጥ ከሚባሉት ጋር መወዳደር የምንፈልግ ክለብ ነን። ይህን ለማድረግ ያለማቋረጥ መትጋት ይኖርብናል። ይህንን ለማሳካትም አቅምና ችሎታ አለን ብሏል የአርሰናሉ አሰልጣኝ ማይክል አርቴታ።